በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ለማገልገል ዘወትር በሚያስፈራውና በሚያስደነግጠው ዙፋኑ ፊት ለምስጋና የምትቆሙ የተከበራችሁ አባቶች፣ አይንተ እግዚአብሔር ካህናት፣ ለአገልግሎት የምትፋጠኑ ላእካነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በቃሉ ለመባረክ ምሕረቱን ቸርነቱን ፈልጋችሁ በዚህ በተቀደሰው ተራራው ላይ በዛሬው ዕለት በዚች ሰዓት የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳንና የአስራት ልጆች በዘላለም ፍቅሩ በወደደን ኃጢአታችንንም በደሙ ባጠበልን ሞታችንንም በሞቱ በደመሰሰልን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? ዘወትር ሲመሽና ሲነጋ ለሚጠፋ መብል ስንሰራ ለሚሞት ስጋችን ስንባክን ያለ ጽድቅ በኃጢአት ያለ ንስሐ በበደል ባሳለፍነው ዕድሜያችን ላይ ይችን ለንስሐ የምትሆን ቀሪ ሰዓት ጨምሮ ዳግም ሊባርከንና ሊያስተምረን በቅድስናው ተራራ ላይ የሰበሰበን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ለእርሱ ይሁን። ለአባቶቻችን ምስጢርን የገለጸ እግዚአብሔር መንፈስ ቅዱስ ሁላችንንም የራቀውን አቅርቦ የተሰወረውን ገልጾ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ጌታን ባዩት ጊዜ ደስ አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 21። እንደ አምላካችን ቅዱስ ፈቃድ ባለችን ቀሪ ሰዓት የምንነጋገርበት የትምህርታችን ርዕስ ይህ ይሆናል። ጌታን ባዩት ጊዜ በሉ እስቲ ደስ አላቸው። ጌታን ባዩት ጊዜ ምን አላቸው? ምን አላቸው? ማንን ባዩት ጊዜ? ጌታን ባዩት ጊዜ ደስ አላቸው። ጌታን ባዩት ጊዜ ደስ ያላቸው የጌታ ደቀ መዛሙርት ናቸው። መቼም ጌታን አይቶ የማይደሰት የለም። ምክንያቱም ጌታችን የሚያሳዝን ሳይሆን የሚያስደስት አምላክ ስለሆነ፣ የምንደሰተው ደግሞ ደስ የሚለንን ነገር ስናይ ነው። የዓይን አምሮት የምንወደውን ነገር ማየት ነው። ከምንወዳቸው ነገሮች ሁሉ በላይ ደግሞ የምንወደው እግዚአብሔርን ነው። ለመሆኑ እግዚአብሔርን ለምንድን ነው የምንወደው? እግዚአብሔርን ለምንድን ነው የምንወደው? በአጭር ቃል እስቲ በአጭር ቃል ለምንድን ነው የምንወደው? እንደ እርሱ ያለ ማንም ስለሌለ። ቅድም ዘማሪያኑ ሰምታችኋቸዋል። እንደ እግዚአብሔር ያለ ማንም የለም እያሉ ሲዘምሩ በዘዳግም ምዕራፍ 33 ቁጥር 26 ላይ እንደተጻፈው በሰማይም በምድርም እንደ እግዚአብሔር ያለ ማንም የለም። ሌላው እግዚአብሔርን የምንወድበት ምክንያት እግዚአብሔር ምንም የሚጠላ ነገር ስለሌለ። አለው አለው ወይ? እግዚአብሔር የሚጠላ ነገር ምንም የለው። ሰው ምንም ፍጹም ቢሆን ሰውን ምንም ብንወደው አንድ ደካማ ጎን የምንጠላበት ነገር ይኖራል። ሰው የሚደክምበት ነገር ይኖራል። እግዚአብሔር ግን የሚጠላ ነገር የለው። እግዚአብሔር የሚወዱትንና የሚያመልኩትን ብቻ ሳይሆን የማያመሰግኑትን የሚጠሉትን እግዚአብሔር የለም የሚሉትንም የሚያኖር አምላክ ነው። ታዲያ ይህ እግዚአብሔር ምኑ ይጠላል?
በዚህ በሉቃስ ወንጌል ምዕራፍ 6 ቁጥር 35 ላይ እርሱ ለማያመሰግኑ ለክፉዎችም ቸር ነውና ይላል። አያችሁ፣ እንኳን እኛ እግዚአብሔርን ዕለት ዕለት ደጅ ለምንጸናው ቀርቶ ለማያመሰግኑት በኃጢአት ሥራ ዕድሜ ልካቸውን ለሚኖሩት ሌሊቱን ያነጋላቸዋል፣ ክረምትና በጋን ያፈራርቅላቸዋል፣ ሕይወትን ይሰጣቸዋል፣ ንጹሕ አየርን ዕለት ዕለት ይመግባቸዋል። ስለዚህ እንደርሱ ያለ በሰማይም በምድርም ማንም የለም። ይህን አምላክ አይቶ የማይደሰት የለም። ደቀ መዛሙርቱ ባዩት ጊዜ ደስ አላቸው ነው የሚለን ዮሐንስ። የሚገርመው ነገር ደግሞ ከዚህ በተቃራኒው እግዚአብሔርን ሲያዩ የማይደሰቱ አካላት አሉ። እነማን ናቸው? አጋንንት። አጋንንት እግዚአብሔርን አይተው አይደሰቱም። እግዚአብሔርን አይተው አጋንንት ምን ይላሉ? ይፈራሉ። ይፈራሉ እንጂ አይደሰቱም። ምክንያቱም እግዚአብሔር ያጠፋናል ብለው። አጋንንት ያምናሉ። አጋንንት ያምናሉ፣ ይንቀጠቀጡማል። አባታችን ቅዱስ ያዕቆብ እንደሚነግረን ምዕራፍ 2 ቁጥር 19 ላይ አጋንንት ደግሞ ያምናሉ ይንቀጠቀጡማል ይላል። ታዲያ አጋንንት ካመኑ እኛም ካመንን ምንድነው ልዩነታችን? ምንድነው ልዩነታችን? ጥሩ ነው፣ እኛ እንወደዋለን። አጋንንት ግን ወደውት ሳይሆን ምን ብለው ነው የሚያመልኩት? ፈርተውት። የኛና የአጋንንት እምነት የሚለየው እኛ እግዚአብሔርን የምናመልከው ያጠፋናል ብለን ሳይሆን ምን ብለን ነው? በፍቅር ነው። የፍቅር አምልኮ ነው የምናመልከው። እግዚአብሔር አምላካችንን በአባታዊ ፍቅር ነው ስለወደደን፣ ከእርሱ በላይ የሚወደን ምንም ስለሌለ በፍቅር ነው እግዚአብሔርን የምናመልከው። ፍቅራችን አምልኳችን የፍቅር እንጂ የፍርሃት አይደለም። የፍርሃት ከሆነ እንደ አጋንንት ይሆናል ማለት ነው። በእርግጥ ነው እግዚአብሔር የሚያጠፋ ማጥፋት የሚችል አምላክ ነው። እኛ ግን በምኑ እንተማመናለን? በቸርነቱ በፍቅሩ ስለምንተማመን እንደ አጋንንት እየተንቀጠቀጥን አይደለም የምንኖረው። አባት ብለን እንድንጠራው የልጅነት ስልጣን ሰጥቶናል። ስንጸልይም እኮ አባታችን ሆይ ብለን እንድንጸልይ ነው ፈቃድ የሰጠን። ይህ የሚያሳየን በአባትና በልጅ ፍቅር ነው። የእኛና የእግዚአብሔር ግንኙነት አባታችን ነው፣ እኛ ልጆቹ ነን። ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ቁጥር 18 ላይ እንዲህ ይላል፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እግዚአብሔርን ያጠፋኛል ብለን በፍርሃት ከሆነ የምናመልከው ፍቅራችን ምን አይደለም? ፍጹም አይደለም። ፍርሃት ያለበት ፍቅር ፍጹም አይደለም ይለናል ዮሐንስ። የኛ ግን እግዚአብሔርን የምናመልክበት በፍቅር ነው። አሁን የምትወዷቸውን ሰዎች ላለማሳዘን እንዴት ነው የምትጥሩት? ከልባችሁ የምትወዷቸውን ሰዎች በምንም ነገር እንዳታስቀይሟቸው ምን ታደርጋላችሁ? ትጠነቀቃላችሁ። ተስቷችሁ እንኳን ብታስቀይሟቸው በጣም ትጸጸታላችሁ። ይቅርታም ትጠይቋቸዋላችሁ ስለምትወዷቸው። እግዚአብሔርን እንወደዋለን ካልን እግዚአብሔርን እንዳናሳዝነው ስንቶቻችን እንጠነቀቅ ይሆን? የምንወደው አምላክ እንዳያዝንብን፣ ሕጉን ተላልፈን እንዳያዝንብን። የሚገርመው ሰው ቢቀየመን ይቅር ላይለን የሚችል አንዳንድ ሰው ከተቀየመ ይቅርታ የሌለው ሰው አለ። እስኪሞት ድረስ ያንን የማይረሳ ሰው አለ። ይቅር ላይለን ይችላል። እግዚአብሔር ግን በድለነው ሕጉን ትእዛዙን ተላልፈን ማረን ብንለው እጁን ዘርግቶ የሚቀበል አምላክ ነው። ስለዚህ ይህንን የምንወደውን አምላክ ያጠፋናል ብለን በፍርሃት ሳይሆን ከፍቅራችን የተነሳ አስቀይመነዋል ብለን ንስሐ ልንገባ ነው የሚያስፈልገን። ስለዚህ አጋንንት ይፈራሉ።
አጋንንት ብቻ ሳይሆኑ አጋንንት ያደሩባቸውም ሰዎች እግዚአብሔርን በፍርሃት ነው የሚያመልኩት። በፍርሃት ነው የሚያመልኩት። አጋንንት ኢየሱስ ክርስቶስን ባዩት ጊዜ እንዴት እንደፈሩና እንደተንቀጠቀጡ ወንጌላዊ ቅዱስ ማርቆስ እንዲህ በማለት ይነግረናል። የማርቆስ ወንጌል ምዕራፍ 1 ቁጥር 23 ላይ እንደዚህ ተብሎ ነው የተጻፈው። በዚያን ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ። ምን ያለው ሰው? ምን ያለው ሰው? ርኩስ መንፈስ ያለው ሰው በምኩራባቸው ነበረ፣ በአይሁድ ምኩራብ። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቃለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ ይላል። ማን ነው እንዲህ ብሎ የጮኸው? ርኩሱ መንፈስ። አያችሁ፣ ፈሪሳውያን ካህናት አይሁድ የእግዚአብሔር ቅዱሱ ብለው መናገር ሳይችሉ አጋንንት ምን አሉ? የእግዚአብሔር ቅዱሱ እያሉ መሰከሩ። የእግዚአብሔር ልጅ መሆኑን መሰከሩ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው ይላል። ምክንያቱም በማያምኑት አንደበት እግዚአብሔር አይመሰከርለትም። በአጋንንት አንደበት የእግዚአብሔር ቅድስና ሊመሰከር አይገባም። የእግዚአብሔር ቅድስና የሚነገረው በቅድስና በሚኖሩ ሰዎች አንደበት እንጂ በሚክዱትና በአጋንንት አንደበት አይደለምና ምን በላለው? ዝም በላለው። ከዚህም በኋላ ከእርሱ ውጣ ብሎ ገሰጸው ይላል። አምላካችን እግዚአብሔር አጋንንትን ይገስጽልን። ዛሬም በእያንዳንዳችን ላይ እያደሩ ኃጢአት የሚያሰሩንን በመካከላችን እየገቡ ሰላምን የሚነሱን የሚከፋፍሉንን አጋንንትን እግዚአብሔር ይገስጽልን። ገሰጸው፣ ርኩሱን መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ። ክብርና ምስጋና ለእርሱ ይሁን። አጋንንትን በቃሉ ገስጾ የሚያወጣ አምላክ ነው። ስለዚህ ጌታ ሲገስጸው የርኩስ መንፈስ ከዚያ ሰው ወጥቶ ሄደ። ያም ሰው ሰላም ሆነ ይላል። ሰላሙን ይስጠን አምላካችን። አጋንንት ከኛ ሲወጡ ሰላም እናገኛለን። አንድነታችን፣ ፍቅራችን ይበረታል። ስለዚህ ጌታን አይተው አጋንንት ይፈራሉ። አጋንንት ያደሩባቸው ፈሪሳውያንም ጌታን ማየት አልፈለጉም። አስወግደው ስቀለው እያሉ ይጮሁ ነበር። ጌታን ማየት ስላልፈለጉ አለመታደል እኮ ነው። ስለዚህ አጋንንት ጌታን ማየት አይፈልጉም። እኛ ግን አምላካችን ማየት ምን እንላለን? እናፍቃለን። አምላካችን የምናይበት ዓይን ይስጠን እግዚአብሔር። ደስታ ርቋቸው አይሁድን ፈርተው በተዘጋ በር በአንድ ቤት ተሰብስበው ሳሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ወደ ደቀ መዛሙርቱ ገባ። ምን ባለ በር? በተዘጋ በር። የተዘጋ በር የማይገድበው አጥር የማይከልለው ተራራ የማይከልለው አምላክ ረቂቁ አምላካችን በተዘጋ ቤት ገብቶ ፍርሃታቸውን አስወገደ። የሰላምን ድምፅ አሰምቶ ሰላም ለእናንተ ይሁን አላቸው። ያን ጊዜም ደቀ መዛሙርት ጌታን ባዩት ጊዜ ደስ አላቸው ይላል። ደቀ መዛሙርት ፈሪሳውያንን ፈርተው ነበር የተቀመጡት። ጌታን የሚያመልኩት ከእግሩ ስር 3 ዓመት ከ6 ወር ቁጭ ብለው ቃሉን የተማሩ የእጁን ተአምራት ያዩ የቃሉን ትምህርት የሰሙ የተጠሩት እነማን ነበሩ? የፈሩት ደቀ መዛሙርት። እንደዚህ እያለ ያስተማራቸው ሥጋችሁን የሚገድሉትን አትፍሩ፣ ይልቁንስ ነፍሳችሁንም ሥጋችሁንም በገሃነም ሊቀጣ የሚችለውን እርሱን ፍሩ እያለ ቢያስተምራቸው ይህን ቃል ግን አላስተዋሉም። ከአይሁድ ፍርሃት የተነሳ በር ዘግተው ተቀምጠው ሳለ ነው የመጣው። ዛሬም እኮ ወገኖቼ እኛም እግዚአብሔርን እያመለክን እርሱን እያመሰገንን በእርሱ እያመለክን ብዙ የምንፈራቸው ነገሮች አሉ። በዘመናችን ምን የማያስፈራን ነገር አለ? ብዙ ነገሮችን እንፈራለን። መሪዎቻችን ያስፈሩናል። አለቆቻችን ያስፈሩናል። ያለው የዘመኑ ሁኔታ ኑሮ ያስፈራናል። ቀኑ ያስፈራናል።
ሁሉ ነገር ያስፈራናል። ለምን ይሆን የምንፈራው? እግዚአብሔርን እያመለክን ሁሉን ማድረግ የሚችለውን አምላክ እያመለክን እንፈራለን። ብዙ ነገሮች ያስፈሩናል ወገኖች። እንደ ደቀ መዛሙርት ዛሬም የከበቡን ብዙ ፍርሃቶች አሉ። የፍርሃታችን ምንጩ እግዚአብሔርን አለመታዘዝ ነው ወገኖች። አዳም መፍራት የጀመረው አዳምና ሔዋን ፈርተው በትንሿ ዛፍ ውስጥ የተሸሸጉት ምን ሲያደርጉ ነው? ኃጢአት ሲሰሩና የእግዚአብሔርን ሕግ ሲተላለፉ። ከዚያ በፊት አዳምና ሔዋን ስለ መፍራታቸው የተጻፈ ነገር የለም። ከእግዚአብሔር ጋር ሲለያዩ ግን ፍርሃት ያዛቸው። ዛሬም በኃጢአት ስንኖር ከሕጉ ከትእዛዙ ስንወጣ ምን አለን? ፍርሃት ነው። ሕይወታችን ሁሉ በፍርሃት የተሞላ ነው። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ እንደዚህ ነው የሚለን፣ ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል ይላል። ጻድቅ ግን እንደ አንበሳ ያለ ፍርሃት። አሁን አንበሳ ምን ይመጣብኛል ብሎ ይፈራል። በሚኖርበት በጫካ ውስጥ ዘና ብሎ የሚኖር እንስሳ የዱር አውሬ አንበሳ ነው። ምክንያቱም የአራዊት ንጉሥ ነው። ማንም መጥቶ ይነካኛል ብሎ ስለማያስብ አንበሳ ዘና ብሎ እንደሚቀመጥ ይላል። ጻድቅ ሰውም ልቡ እንደ አንበሳ ደፋር ነው። የሚያስፈራው ነገር የለም። ለምን? በእግዚአብሔር ስለሚታመን። አባታችን ቅዱስ ዳዊት እንደዚህ ነው የሚለን በመዝሙረ ዳዊት መዝሙር 117 በቅንፍ 118 ላይ ቅዱስ ዳዊት እንደዚህ ይላል፣ እግዚአብሔር ረዳቴ ነው አልፈራም። እግዚአብሔር ምን ነው? ረዳቴ ነው አልፈራም። ሰው ምን ያደርገኛል ይላል። ሰው ምን ያደርገናል ወገኖች? እግዚአብሔር ረዳቴ ነው አልፈራም ይላል ዳዊት። ዳዊት ዝም ብሎ አይደለም ይህን ቃል የተናገረው። ጎልያድ የሚያክል ሰው፣ ያ ታላቁ ግዙፍ ጦረኛ ሰው በእስራኤል ላይ ሲሳለቅ ንጉሡንና የእስራኤልን ሕዝብ ልባቸውን ሲያቀልጥ ያ ታናሹ ሰው ብላቴና እረኛው ዳዊት ምን አለ? ይህንንማ ያልተገረዘ በእስራኤል በቅዱሱ ሕዝብ ላይ አይሳለቅም፣ እኔ አስወግደዋለሁ አለ። ተዋሉት፣ ግዴላችሁም ከአናብስት አፍ እኔን ያዳነኝ እግዚአብሔር ይህንን ፍልስጤማዊ በእጅ አሳልፎ ይሰጠኛል አለ። እስራኤልን ልባቸውን ያቀለጠውን ያንን ግዙፍ ሰው የጦር ሰው ጎልያድን እገጥመዋለሁ አለ። ዳዊት በጉልበቱ ተማምኖ ይመስላችኋል? አይደለም። ምንድነው ያለው ዳዊት? ያ ፍልስጤማዊ ጎልያድ ዳዊትን አይቶ ናቀው ይላል። አንተ ምናምንቴ እኔን ልትገጥመኝ መጣህን? ስጋህን ቆራርጬ ለአራዊት እሰጣለሁ አለ። ዳዊት ግን ምን አለ መልሶ? አንተ በሰይፍህና በኃይልህ ተመክተህ ትመጣብኛለህ፣ እኔ ግን በእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ አለው። በእግዚአብሔር ስም በሉ እስቲ፣ እመጣብሃለሁ። የሚያስጨንቃችሁን እርኩስ መንፈስ እንደዚህ በሉት፣ በእግዚአብሔር ስም እመጣብሃለሁ በሉት። ዳዊት በእግዚአብሔር ስም እመጣብሃለሁ አለው። በትንሿ ጠጠር ያንን ግዙፍ ሰው ምን አለው? ጣለው። ይሄን ያየ ዳዊት ነው እግዚአብሔር ረዳቴ ነው፣ ሰው ምን ያደርገኛል ያለው። እንዲሁም ይህንን ጠላታቸውን ያስወገደውን ዳዊት የእስራኤል ቆነጃጅት በኢየሩሳሌም ከተማ ይዘፍኑለት ጀመረ። ዳዊት እልፍ ገዳይ፣ ሳኦል ሺህ ገዳይ እያሉ የእስራኤል ቆነጃጅት ሲዘፍኑ ንጉሡ ሳኦል ቀና። ቅናት ክፉ መንፈስ ነው። እንዴት ከኔ ከንጉሡ በላይ ይሰጡታል ብሎ ዳዊትን ጠላው። ያሳረፈውን ዳዊትን ሳኦል ጠላው። ከዚያም አልፎ ሳኦልን እርኩስ መንፈስ ሲያሰቃየው ዳዊት በገና ሲደረድር እርኩሱ መንፈስ ከሳኦል ላይ ይነሳ ነበር። እግዚአብሔር መንፈስ በዳዊት ላይ ስላለ ዳዊት በገና ሲደረድር እርኩሱ መንፈስ ይርቅለት ነበር። ሳኦል ግን የሚፈውሰውን ዳዊትን በበገናው የሚያሳርፈውን ዳዊትን ጠላው ይላል።
መድኃኒታቸውን ጠሉ ተብሎ እንደተጻፈ። ስለዚህ ዳዊት በገና እየደረደረ ሳኦልን ሊያሳርፍ ቆሞ ሳለ ሳኦል ጦር ወረወረበት። ከግድግዳው ጋር ሊያጣብቀው ሲወረውር እግዚአብሔር ገለል አደረገው። ሰይፉም ግድግዳው ላይ አረፈ። ዳዊት ዳነ። ይህንን ያየ ዳዊት እንዴት አይል ታዲያ? እግዚአብሔር ረዳቴ ነው፣ ሰው ምን ያደርገኛል አለ ዳዊት። በመዝሙር 90 ላይ ከሌሊት ግርማ ከቀንም ፍላጻ ያድንሃል ይላል ዳዊት። ዛሬም እኮ ወገኖች እግዚአብሔር ብዙ የሚወረወሩ ፍላጻዎችን እኮ እያሳለፈን ነው ብለን የምንገባው እኮ። እያንዳንዷ ቀን እኮ በእግዚአብሔር ቸርነት እየታለፈች እንጂ ስንት ፍላጻ አለ። አጋንንት የሚወረውሩብን ስንት መቅሰፍት አለ። እግዚአብሔር ግን ወዳጆቹን ሁልጊዜ ከሚመጣ መቅሰፍት ገለል እያደረገ አውሎ ያገባናል። ክብርና ምስጋና ለእርሱ ይሁን። ምን ያደርገኛል አለ ዳዊት። ስለዚህ ዛሬም እኛ የሚያስጨንቀን ነገር ካለ በእርሱ ላይ እንጣለው። በእርሱ ከተማመን ደግሞ የሚያስፈራን ነገር የለም። ደቀ መዛሙርቱ ፈርተው በር ብቻ ሳይሆን ሰላም ተዘግቶባቸው ሳለ ጌታ ገባና ሰላም ለእናንተ ይሁን ሲላቸው አረፉ። ዛሬም እኛ ብዙ የተዘጉብን ነገሮች፣ የሰላም በር ተዘግቶብናል፣ የአንድነት በር ተዘግቶብናል፣ የጤና በር ተዘግቶብናል፣ የኑሮ በር ተዘግቶብን ሊሆን ይችላል። ግን ማን ይመጣል ወገኖች? እግዚአብሔር ይመጣል። የተዘጋ ነገር የማይገድበው አምላክ የተዘጉት ነገሮችን የሚከፈቱ አልመስለን ብለው ይሆናል። እግዚአብሔር ግን ይከፍተዋል ወገኖች። ማመን ብቻ ነው። እርሱን እንመን። የተዘጋ ነገር ሁሉ የማይገድበው አምላክ እርሱ ይከፍተው። እነዚያ ወደ መቃብር የሄዱት ሴቶች የጌታን ሥጋ ሽቱ ሊቀቡ ወደ መቃብር ሲሄዱ አይሁድንና ጨለማውን ሳይፈሩ ወደ መቃብር ሲሄዱ ያስጨነቃቸው አንድ ነገር ነበር። በመቃብሩ ላይ የተገጠመው ድንጋይ ታላቅ ነበርና ያንን ማን ያንከባልልልናል እያሉ ሴቶች ይጨነቁ ነበር። የሚያስጨንቃቸው ነገር ቢኖርም ወደ መቃብሩ መሄዳቸውን ግን ሴቶች አልተውም። ወደ መቃብሩ ሲደርሱ ግን መልአኩ ያንን ታላቅ ድንጋይ አንከባሎት በላዩ ላይ ቁጭ ብሎበት አገኙት። ዛሬም እኛ ወገኖቼ እንደ ድንጋይ የከበደ ነገር በሕይወታችን ላይ ተጭኖ ሊሆን ይችላል። የማይንከባለልም መስሎን ሊሆን ይችላል። ተስፋም ቆርጠን ሊሆን ይችላል። ግን ወገኖቼ ሸክማችንን ተሸክመን ወደ ማን እንምጣ? ወደ እሱ እንምጣ። ሴቶቹ የድንጋዩ ነገር ቢያስጨንቃቸው ወደ መቃብሩ መሄዳቸውን እንዳልተዉ እኛ ምንም ሸክም ቢኖርብን፣ ብዙ ሸክም አለ በሕይወታችን፣ በስጋችንም በነፍሳችንም ላይ ብዙ ሸክም አለብን ዛሬ ወገኖቼ። ግን እስከ ሸክማችን ወዴት እንምጣ? ሸክምን ወደሚያራግፈው ወደ እግዚአብሔር እንምጣ። እንደዚህ ነው የሚለን አምላካችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ማረፍ እንፈልጋለን ወገኖች። ማረፍ ከፈለግን፣ ሸክማችንን ማራገፍ ከፈለግን ሸክምን የሚያራግፈውን አምላክ እንጠጋ። የማይንከባለል የመሰለንን የማይከፈት የመሰለንን ይከፍተዋል። የማይንከባለል የመሰለንንም ከላያችን ላይ ያንከባለላል። ደቀ መዛሙርቱ ደስ ያላቸው ማንን ሲያዩ ነው? ጌታን ሲያዩ። ዛሬም እኛ ልንደሰት የምንችለው በገንዘባችን አይደለም። በገንዘብ ደስታ የለም፣ በስልጣን ደስታ የለም፣ በእውቀት ሰላም የለም፣ ደስታ የለም። ፍጹም ደስታ ያለው በማን ነው? በእግዚአብሔር። እግዚአብሔርን ማየት ስንችል ብቻ ነው በሕይወታችን ፍጹም ደስታ ሊኖረን የሚችል። ዛሬ ብዙ ገንዘብ ያላቸው ሰዎች ደስታ ማግኘት አልቻሉም። ስልጣን ያላቸው ሰዎች ደስታ ማግኘት አልቻሉም። በተለያየ የመዝናኛ ስፍራ ሰላም ፍለጋ፣ ደስታ ፍለጋ ይዞራሉ። ግን ሰላም አላገኙም፣ እረፍት አላገኙም። እረፍት ያለው እዚህ ነው ወገኖቼ። እረፍት ያለው በእግዚአብሔር እጅ ነው።
እረፍት ከፈለግን ደስታ ከፈለግን ወደ እሱ እንምጣ፣ እሱን እንይ። እሱን የምናይበት አይን መንፈሳዊ አይን ይስጠን አምላካችን። እግዚአብሔርን ግን ዝም ብለን ልናየው አንችልም። የተኳለ አይን ይኑርህ ነው የሚለው። በዚህ በራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ የተጻፈውን ስንመለከት እግዚአብሔርን የምናይበት አይን ምን አይነት እንደሆነ ይነግረናል። ሀብታም ነኝና ባለጠጋም ሆኛለሁ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትህ መሆንክንም ስለማታውቅ ባለጠጋ እንድትሆን በእሳት የተነጠረውን ወርቅ የተጎናጸፈውንም የራቁትነትን አፍረት እንዳይገለጥ ነጭ ልብስንም እንድታይ አይኖችህን የምትኳለውን ኩል ከኔ ተገዛ ዘንድ እመክርሃለሁ ይላል። ይሄ ዓለማዊን ኩል አይደለም የምንኳለው፣ እግዚአብሔርን የምናይበት መንፈሳዊ ኩል ያስፈልገናል። እግዚአብሔርን ለማየት የሚያበቃ መንፈሳዊ ኩል ከሌለ፣ የተኳለ መንፈሳዊ አይን ከሌለ፣ እግዚአብሔርን ካላየነው ደስታ የለም። ምክንያቱም የምናያቸው የሚያስጨንቁን ነገሮችን ነው። አይናችን እግዚአብሔር ላይ ከሆነ ግን እግዚአብሔር ላይ የሚታየው ነገር በሙሉ የሚያስደስት ነገር ነው። እግዚአብሔርን ለማየት መንፈሳዊ አይናችን ሊገለጽ ያስፈልጋል። በዚህ በሁለተኛ ነገሥት ምዕራፍ 6 ቁጥር 13 ላይ የተጻፈውን ታሪክ ስንመለከት የእግዚአብሔር ነቢይ ኤልሳዕን ለመያዝ የሶርያ ንጉሥ ሰራዊቱን ወደ ኤልሳዕ ቤት ልኮ ነበረ። ኤልሳዕ የሚኖርባትንም ከተማ ብዙ ሺህ ሰራዊት ሰይፍና ጎራዴ ታጥቀው በሰረገላ ላይም ተቀምጠው የኤልሳዕን ቤት ከበውት ነበር። ደቀ መዝሙሩ ጠዋት ቤቱን ከፍቶ ሲወጣ የከበቧቸውን ብዙ ሺህ ወታደሮች ተመለከተ። ያን ጊዜም ፈራ፣ ተንቀጠቀጠ ይላል። ነቢየ እግዚአብሔር ኤልሳዕ ግን የሰማይ ሰራዊት ከወታደሮቹ በፊት በእሳት ሰረገላ ላይ ተቀምጠው የእሳት ሰይፍ ይዘው የኤልሳዕን ቤት ከበው ነበር። ነቢየ እግዚአብሔር ኤልሳዕ ያንን ያያል። ደቀ መዝሙሩ ግን የመንፈስ አይኑ ስላልተገለጠ እነሱን ሊጠብቁ በዙሪያቸው የሰፈሩ መላእክትን ማየት አልቻለምና ተጨነቀ። አይዞህ አትፍራ ነው ነቢዩ። ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ፣ አትፍራ ቢለው መጽናናት አልቻለም። ምክንያቱም ማየት አልቻለማ። ያን ጊዜ ነቢየ እግዚአብሔር ኤልሳዕ ምን አለ? አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ወደ እግዚአብሔር ሲጸልይ የመንፈስ አይኖቹ ተገለጡ። ያን ጊዜ በዙሪያቸው የከበቧቸውን ብዙ ሺህ የሰማይ ሰራዊት ተመለከተ ይላል። ክብርና ምስጋና ለእርሱ ይሁን። ወዳጆቹን አገልጋዮቹን በመላእክት የሚያስጠብቅ አምላክ ነው። ልጆቹን የማያስደፍር አምላክ ነው። በዚህም ጊዜ ያደቀ መዝሙር ተጽናና ይላል። እኛም እንደ ኤልሳዕ እንዲሁም እንደ ኤልሳዕ ደቀ መዝሙር የመንፈስ አይናችን ተገልጦ እግዚአብሔርን ማየት ካልቻለን ደስታ ሊኖረን አይችልም። እግዚአብሔርን የምናይበት መንፈሳዊ አይን እግዚአብሔር ያድለን። አባታችን ቅዱስ ጳውሎስም መደሰት በሱ መሆኑን ይነግረናል። አይናችን ሲከፈት መንፈሳዊ አይናችን ሲገለጥ የኤማሁስ ደቀ መዛሙርትም ጌታ እንጀራውን ባርኮ ሲሰጣቸው ምናቸው ተገለጠ ይላል? አይናቸው ተገለጠ። የሥጋ አይናቸው ፈጥጧል። ታውሮ የነበረው መንፈሳዊ አይናቸው ነበር። የልብ አይናቸው ነበር። የነቢያትን ትንቢት እንዲሁም የእሱን ትምህርት የሚያስተውሉበት የልብ አይናቸው ስለታወረ ያን ሁሉ መስማትና መገንዘብ አልቻሉ። ጌታ እየተረጎመ ከነቢያት ጀምሮ የነበረውን እስከዚህ ድረስ ያለውን ነገራቸው ይላል፣ ግን አላስተዋሉ። በኋላ ግን የተባረከውን እንጀራ ሲሰጣቸው አይናቸው ተገለጠ ይላል። እግዚአብሔር የተባረከ እንጀራ ይስጠን ወገኖች። የተባረከ እንጀራ ማለት የልፋታችን ዋጋ ነው። ምንም ያልተደባለቀበት በእውነት ያገኘነው የተባረከ እንጀራ ከሆነ አይናችን ይገለጣል።
ያን አይናቸው ሲገለጥ ወደ ኢየሩሳሌም መጡ ይላል። ዛሬም አይናችን ሲገለጥ ወደ እግዚአብሔር ቤት ነው ጉዟችን። አይናችን ሲገለጥ ሐሳባችን ሁሉ ሰማያዊ ይሆናል፣ ምድራዊነታችን ይቀራል። በዚህን ጊዜ ወደ ኢየሩሳሌም ተመለሱ። ከደቀ መዛሙርቱ ጋር አብረው ባሉበት ሰዓት ነው ጌታ በሰላም ድምፅ ወደ እነሱ የገባው። ደቀ መዛሙርቱ ደስ እንዳላቸው እኛም ደስ እንዲለን የመንፈስ አይናችን ተገልጦ አምላካችንን ማየት አለብን። ቅዱስ ጳውሎስም የሚመክረን ይህንን ነው። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ነው የሚለው ጳውሎስ። ደስ ይበላችሁ። በማን ደስ ይበላችሁ? በጌታ ደስ ይበላችሁ። እናንተ በማን ደስ ይላችኋል? በጌታ ደስ ይለናል። ሁልጊዜ በእግዚአብሔር ደስ ይለናል። በእግዚአብሔር ደስ ይበላችሁ ማለት ደግሞ ቢኖረንም ባይኖረንም፣ ብናጣም ብናገኝም፣ ብንታመምም በጤናም ብንሆን ምን ይለናል? ደስ ይለናል። እንደ ኢዮብ እስከ ዕለተ ሞቱ እግዚአብሔርን እንዳመሰገነ እግዚአብሔር ሰጠ እግዚአብሔር ነሳ እያለ እንደሞተው እንደ ኢዮብ እንሆናለን። ነቢየ እግዚአብሔር ዕንባቆም ያማርር ነበር። እግዚአብሔርን ለምን አትፈርድም? በምድር ላይ የሚሰራውን ግፍ እያየህ ለምን ዝም ትላለህ? እውነት የአባቶቻችን አምላክ የለህም? ኃጢአተኞች በጻድቃን ላይ እንደዚህ ግፍ ሲሰሩ፣ ኃጥአን ጻድቃንን ሲወጧቸው፣ በሀገራችን ላይ ግፍ ሲሰራ ለምን አትፈርድም እያለ ዕንባቆም ከእግዚአብሔር ጋር ይከራከር ነበር። ትንቢተ ዕንባቆም ምዕራፍ 1 ስናነብ የዕንባቆም ከእግዚአብሔር ጋር ያደረገው ክርክር አትፈርድም ወይ እያለ እግዚአብሔርን የጠየቀበትን እናነባለን። ዛሬም እኮ እንላለን እኛ አትፈርድም ወይ? እግዚአብሔር የለምን? በሀገራችን ላይ በቤተ ክርስቲያናችን ላይ የሚሰራውን እግዚአብሔር አያይም ወይ? አይፈርድም ወይ እንላለን። ዛሬም ይፈርዳል እግዚአብሔር። እሱ ግን የሚፈርደው በራሱ ጊዜ ነው። ሁሉ ነገር ሲሞላ ነው። ጽዋው አልሞላም። እግዚአብሔር የሚሰራበት የራሱ ጊዜ አለ። እሱን መጠበቅ ነው። ዕንባቆምም በኋላ እግዚአብሔር ቢዘገይም እንኳን ይመጣልና ምን ብለው ተባለ? ጠብቀው ተባለ። እኛ ምን ጠብቀው ወገኖች? ዕንባቆም ጠብቀው ተባለ። ጠበቀ። የእግዚአብሔርን ድንቅ ሥራም ካየ በኋላ እነሆ አይቼ ፈራሁ ይላል። ዝናህን ሰምቼ ፈራሁ ይላል ዕንባቆም። በምዕራፍ 3 ላይ ስታዩ ዕንባቆም ሄዶ ባቢሎን ዳንኤልን አሳይቶት በመላኩ አማካኝነት ሲመልሰው የእግዚአብሔርን ታላቅነት ሲያይ ዕንባቆም ምን አለ? አቤቱ ዝናህን ሰምቼ ፈራሁ አለ። ከዚያ በኋላ ምን ይላል መሰላችሁ? ዕንባቆም እግዚአብሔርን ማየት ሲጀምር መንፈሳዊ አይኖቹ ተገልጠው ዕንባቆም እግዚአብሔርን ማየት ሲፈልግ ሲጀምር እንደዚህ አለ። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን ይላል በእግዚአብሔር ደስ ይለኛል። በጣም ያስደስተኛል። ይህ የመጽሐፍ ቅዱስ ክፍል ምንም ነገር ባይኖር አለ ዕንባቆም እኔ ግን በማን ደስ ይለኛል አለ? በእግዚአብሔር ደስ ይለኛል። እኛ በማን ደስ ይለናል ወገኖች? ብዙ ነገር አልሞላ ብሎ ሊሆን ይችላል። ብዙ ነገር አልሳካ ብሎ ሕይወት እንቢ ብሎ ሊሆን ይችላል። ብዙ ነገር ጎድሎብን ሊሆን ይችላል። ግን በእግዚአብሔር ደስ ይበለን ወገኖች። ዕንባቆም እንደዚህ ያለው ምንም ባይኖር በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክም ሐሴት አደርጋለሁ አለ። ምክንያቱም እግዚአብሔር ሁሉን ነገር መለወጥ የሚችል አምላክ ስለሆነ፣ የሌለውን ሁሉ የሚሰጥ አምላክ ስለሆነ በእግዚአብሔር ምን ይለናል? ደስ ይለናል። እኛም እግዚአብሔር አምላካችን የመንፈስ አይኖቻችንን ገልጦልን እሱን እንድናይና ደቀ መዛሙርቱ አይተው እንደተደሰቱ ዕንባቆምም አይቶ በእግዚአብሔር ደስ ይለኛል እንዳለ እኛም የመንፈስ አይኖቻችን ተገልጸው አምላካችንን አይተን ደስ እንዲለን የእርሱ ፈቃዱ ይሁንልን። ያስተማረን የመከረን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር። አሜን። አብሮ ይሰማል።